በሕይወታችሁ ብዙ ውጣ ውረዶችን አልፋችሁ በመጨረሻም የምትፈልጉትንና የምታልሙትን ግብ በመምታት ተሳካላችሁ እንበልና ከዚህ የበለጠ ደስታና ስኬት እንደሌለ ታስባላችሁ። ከዛ በኋላ የደስታችሁ ወይም ደግሞ የስኬታችሁ ተካፋይ እንዲሆኑ በማሰብ በቅን ልቦና ወይም አስተሳሰብ አይናችሁን ወደ ቤተሰባችሁንና ወደምትወዷቸው ሰዎች አዞራችሁ። ስኬታችሁን ከነሱ ጋር ታከብራላችሁ። ከሆነ ጊዜ በኋላ ግን የሆነ አዲስ ደስ የማይል ነገር ይፈጠራል። ከሆነ ሰው ጋር እያወራችሁ ሳለ በንግግራችሁ መሃል ይህ ነገር እኮ የሚካበድ ነገር አይደለም ወይም ደግሞ ብዙ ሰዎች ይህንን ነገር አድርገውታል የሚል ትችት መሰል አስተያየት በጣም ከማይፈታና ፈካ ከማይል ፊት ጋር ታገኛላችሁ። ይህ ቅናት ነው። ቅናት አስቀያሚው የሰው ልጆች ትልቁ ጠላት ነው። ልክ የተመረዘ ምግብን እየበሉ ሌላውን ሰው እንዲሞት መጠበቅ ማለት ነው። ቅናት ሰውነታችሁ እንደሚያበላሽ ሳታውቁት የምትጠጡት መርዝ ነው። ሰዎች በእኛ ላይ በጭካኔ የተሞላ የስግብግብነት ስሜት እንዲያሳድሩ የማድረግ የተለየ ኃይል አለው። በተጨማሪም እነሱ የሚሽቱ ወይም ደግሞ የሚፈልጉት ነገር እኛ ዘንድ ካለ አንዳንድ ሰዎች አስበውት ይሆን ሳያስቡት በእኛ ላይ ቅናት ያድርባቸዋል። በእርግጠኝነት እንዲህ አይነት ነገር በራሳችን ወይም ደግሞ በሌሎች ሰዎች ላይ አጋጥሞን መጥፎ ስሜት ተሰምቶን ያውቅ ይሆናል። ቢሆንም ግን የምናደርገው ብቸኛው አማራጭ ስሜታችንን ተቆጣጥረን ማለፍ ሊሆን ይችላል። በዚህም የመጀመሪያው ነገር ሰዎች በቅናት አይን እንደሚመለከቱን መረዳት አለብን ማለት ነው። በተጨማሪም ደግሞ ሰዎች እየቀኑብን እንደሆነ በግልጽ የምናውቅባቸው 8 ሁኔታዎች አሉ። የመጀመሪያው ነገር አብዛኛው ጊዜ የውሸትና አክብሮት የሌለው አድናቆት ይሰጡናል። ሰዎች በእኛ እንደሚቀኑ ማሳያ የሆነው የውሸትና አዎንታዊ የሚመስል አስተያየት ሲሰጡን ነው። በአፋቸው አንተ እኮ በጣም ጥሩ ሰው ነህ ወይም ጥሩ ሰው ነሽ ይሉና የሚያደርጉትን ነገር ግን ውስጥን የሚያደማ ነገር ሊሆን ይችላል። እንዲህ አይነት ሰዎች ባለ ሁለት ፊት ናቸው። ስለሆነም ከእንደነዚህ አይነት መሰል ሰዎች ግንኙነታችሁ ጥንቃቄ የተሞላበት መሆን አለበት። ምክንያቱም እናንተን ለመጣል የተደበቀ አጀንዳ አላቸውና። ሁለተኛ፣ ያሳካናቸውን ነገሮች ያጣጥሉብናል ወይም ደግሞ እንደ ቁም ነገር አይቆጥሩትም። ስኬታችሁ ላይ ለመድረስ የእናንተ መልፋትና ጠንክሮ መስራት ለምቀኞች ምንም አይነት ቦታ የለውም። ይልቁንም እነሱ ሁል ጊዜ የሚተጉት እናንተ ለማሸማቀቅና ይህ ስኬት እንደማይገባችሁ ማጣጣል ነው። ስለዚህ እናንተ ከሰዎች ጋር ስትሆኑ ሁል ጊዜ በተረጋጋ መንፈስ መሆን ይጠበቅባችኋል። ምክንያቱም በእነሱ የወረደ አስተሳሰብ ውስጥ ከመስጠም ራሳችሁን መከላከል አለባችሁ። ባለማቅራራት ጠንክራችሁ መስራት አለባችሁ። ምክንያቱም በልክ መሆን የስብዕናዎች አንዱ መገለጫ ነው። ሶስተኛ፣ ስለ ራሳቸው ስኬት ብቻ ያራግባሉ። የማይረቡና ቅናተኛ ሰዎች ምን ጊዜም ቢሆን የራስ መተማመናቸው በጣም የወረደ ስለሆነ በእናንተ ፊት ስኬታማ መሆናቸውን ወይም ደግሞ ከእናንተ የበለጡ እንደሆኑ ለማሳየት ይጥራሉ። ይህንን በቀላሉ ማረጋገጥ የምትችሉት ከእናንተ አፍ እየቀሙ ሲያወሩና ራሳቸውን ብቻ ሲክቡ በመታዘብ ነው። ነገር ግን ይህንን የሚያደርጉት ነገር ለምንድን ነው የሚያደርጉት ብላችሁ ትጠይቁ ይሆናል። ምክንያቱም እነዚህ ሰዎች እንደናንተ ስኬታማ ስላልሆኑ ነው። ስለሆነም ቀላሉ መንገድ ውድቀታቸውንና ፍርሃታቸውን በመሸፈን በእናንተ ፊት አስመስለው ማሳየት ይፈልጋሉ። ሁልጊዜም ይህንን ነገር ባገኙት አጋጣሚ ሁሉ ያደርጉታል። ስለዚህ ከነዚህ ሰዎች መራቅ አለባችሁ። አራተኛ፣ የምንሰራው እያንዳንዱን የምናደርገውን ነገር ይኮርጃሉ። በእናንተ ምቀኛ የሆነ ሰው በመላ ሕይወታችሁና ባላችሁ ነገር ሁሉ ይመቃኛል። ምናልባትም እናንተ ያላችሁ ነገር ሁሉ በሙሉ እንዲኖረው ይፈልጋል። ስለዚህ ቀላሉ መንገድ መኮረጅ፣ ከእናንተ መቅዳት ወይም ደግሞ መገልበጥ ነው። የእናንተ ነገር እየተከተሉ እናንተ ያደርጋችሁት ነገር የሚያደርግ ሰው የሚረብሽ ድርጊት ቢሆንም እንደ አድናቆት ውሰዱት። አምስተኛ፣ ተወዳዳሪ ለመሆን ያስመስላሉ። ቢሆንም ግን ምቀኛ ሰዎች ሁልጊዜ ተፎካካሪ ናቸው። ሕይወታቸው ሁልጊዜም ቀድሞ ለመጨረስ የተሞላ ጨዋታ ነው። በእነሱ ከንቱነት ልክ ወርዳችሁ ላለመገኘት ራሳችሁን ጠብቃችሁ ደስታችሁን ማጣጣም አለባችሁ።
ስለ ሌሎች ሰዎች ድርጊት አትጨነቁ። ስድስተኛ ውድቀታችን ያስፈነጥዛቸዋል። መላ ሕይወታችንና አኗኗራችን ሁሉ ጠቀም ያለ ነገርን ፍለጋ ላይ ያደላ ስለሆነ ምሰኞች ነን። ነገር ግን አንዳንድ ጊዜም የሆነ ነገር ለማግኘት ብለን አላስፈላጊ ጎጂ ነገሮችን ልናደርግ እንችላለን። በዚህም የተነሳ ከሌሎች ሰዎች ህመም እኛ ደስታ እናገኛለን። ቢሆንም ግን ሁሉም ሰው እንዲህ ነው ብሎ ለመደምደም ያስቸግራል። ቅናትና ስግብግብነት ሰዎችን የመጉዳት ኃይል አላቸው። ስለዚህ ራሳችሁን ጠብቁ። ምክንያቱም ሁሉም ሰው የእናንተ ደስታ ፈላጊ አይደለም። አንዳንዶች በእናንተ ቁስል ወይም ደግሞ በእናንተ ውስጣዊ እሳት እንጨት መማገድ የሚያስደስታቸው ሰዎች ናቸው። ሰባተኛ ከጀርባችን ሆነው ስለኛ የማይረባ ነገር ያወራሉ። ምቀኛ የሆኑ ሰዎች እናንተ ከሚጎዱበት መንገድ አንዱ ስለ እናንተ የማይረባ ነገር ከጀርባችሁ ሆነው ማውራት ነው። እነሱ በእናንተ ላይ የማይሆን ነገር በማውራት እናንተ ተቀባይነት እንዳይኖራችሁ ሁል ጊዜ ይሰራሉ። ነገር ግን እናንተ ከተጠነቀቃችሁ በእናንተ ላይ ያን ያህል ኃይል አይኖራቸውም። አብዛኛዎቹ ሰዎች እናንተን ለመጉዳት ያላቸው ብቸኛ መሳሪያ ምላሳቸው ነው። ይህን አስመሳይነታቸውና ውሸታምነታቸው ጠንቅቃችሁ ማወቅ አለባችሁ። ምክንያቱም ቅናተኛና ስግብግብ የሆኑ ሰዎች የእናንተ ሕይወት እረፍት ለመንሳት ተግተው ስለሚሰሩ ነው። ስምንተኛ ቀልባችን ያስጠላቸዋል። አንዳንድ ሰዎች ምንም ነገር ሳታደርጓቸው በድንገት የሚጠላችሁ ሰው ታዝባችሁ ወይም ደግሞ አይታችሁ ይሆናል። እንደነዚህ አይነት ሰዎች ምናልባትም በእናንተ ስኬትና ኑሮ ቀንተው ሊሆን ይችላል። ምክንያቱም አብዛኞቹ ሰዎች የሚበልጣቸውን ሰው ሲያዩ የዚያን ሰው መንገድ ከመከተል ይልቅ ጥላቻ ይቀናቸዋል። ይህ ነገር ያለ ስለሆነ ብዙም መደንገጥ ወይም ደግሞ መደነቅ የለባችሁ። እንዲህ አይነት ሁኔታ ሲገጥማችሁ ከእነዚህ አይነት ሰዎች መራቅ አለባችሁ። ምክንያቱም የሚበልጣቸውን ሰው ሲያዩ ስለሚቀኑ ሁል ጊዜም ወደ ጥላቻ የሚያመሩ ሰዎች ናቸው። በእናንተ የሚቆሙ ሰዎች ስላልሆኑ ከእነዚህ አይነት ሰዎች መራቅ እጅግ በጣም ጠቃሚ ነው። ቪዲዮ ከጠቀማችሁ ለሌሎች ሰዎች ማጋራት ትችላላችሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ወደ ቤተሰቡ መቀላቀል ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።